ይሄን እንጀራ እንደምታዩት መቼም ኢትዮጵያ ነው እንደምትሉ እርግጠኛ ነኝ። ኢትዮጵያ ነው እንደዚህ አይነት እንጀራ እኔ ሲጋገር የማውቀው በእውነት። አሜሪካ ከመጣሁ ያው ወደ 7 አመት ነው ያሳለፍኩት። 6 አመት ሙሉ እንጀራ እየሄድኩኝ አንዴ 10 አንዴ 5 ፓክ እየተደረገ ይሸጥ ነበርና እንደዚህ አልነበረም እዛ እንገዛው እንጀራ ማለት ነው። እና ይሄ በቃ ኦሪጂናል ምንም ያልተቀላቀለበት ነው። ይሄ ቅባቱን ራሱ ስታዩት በጣም የሚያምር ነው። ከላይ ይሆናል አይደል የጤፍ እንጀራ የሆነ እንትን ቅባት ያለው ማለት ነው። ቅባት ያለው በቃ ቅልጭ ቅልጭ የሚል ማለት ነው። እና እንደዛ አይነት ነው በቃ ኢትዮጵያ እናቶቻችን የሚጋገሩት። እና ይሄን እንጀራ ስታዩት በጣም በቃ ኢትዮጵያ ያለ እንጀራ በቃ እኔ አሜሪካ ላይ እንደዚህ ያለ እንጀራ እገዛለሁ። እንደዚህ ያለ እንጀራ ተጠቅሜ አላውቅም። በጣም የሚያምር በጣም ስስ የሆነ በፈለጋችሁት አይነት ወጥ ብትበሉት የሚጥም ማለት ነው። ሀፒታታቸውን ክፍት የሚያደርግ ከምን በጣም ቀጭን ነው። ልታርግ ያ እና ይሄ ሁላችሁ ጀርባውን እንኳን ስታዩት ራሱ የጠቆረ ነገር የለውም። በጣም ስስ ነው። የጠቆረ ነገር ምናምን የለውም። አይን ያወጣ ነገር የለውም። እኔ ስገዛ የነበረው ለ6 አመት ሙሉ ከጀርባው ሳይወጥ የጠቆረ ነገር አለው። እንደገና ደግሞ ልንበላ በምንልበት ጊዜ የመቆራረስና የመፈረካከስ ነገር ነበረውና ይሄ ግን በጣም የሚያምር በቃ አይኑ በቃ ፍንጥቅጥቅ ብሎ የወጣ ማለት ነው። እና ቅባቱ ከላይ ደግሞ ችፍፍ ያለ ማለት በጣም የሚያምርና እኔ በጣም ገርሞኝ ነው አሁን ራሱ ሪካርድ የማደርገው። ባለቤቴ ይሄን የመሰለ እንጀራ እየጋገረች ይሄው እንዴት እንደሚያምር ቅባቱን እዩት። በቃ ቅባቱን እዩት እንላችሁ በቃ በእውነት ብቻ ኦርደር እንዳታረጉ ብቻ ይሄው ቅባቱን እዩት በጣም እንዴት እንደሚያምር ማለት ነው። እዛ ታበርድና ወደዚህ እንዳይሸብት ነው እዛ ለብቻ የምታቀዘቅዘው። ከዛ ከቀዘቀዘ በኋላ ከዚህ ከዋናው ታስቀምጠዋለች ማለት ነው። እና በጣም የሚገርም እንጀራ ነውና እና ወደፊት ራሱ ባለቤቴ የእንጀራ ቢዝነስ እንኳን ብትከፍት ያዋጣታል ብዬ አስባለሁ። በጣም ከስተመሮቿ እንደሚበዛ እርግጠኛ ነኝ። ለምን እንደዚህ ያለ እንጀራ እኔ አይቻላትም። በቃ እኔ በጣም ነው በቃ ኢንተረስት ይሆን ጀርባው ራሱ እንዴት እንደሚያምር ይሄ በተለያየ አይነት ወጥ ብትበሉት አፒታታችሁ ክፍት ብሎ የምትጠቀሙት የምትበሉት ነው። በጣም የሚያምር ነው። እንደዚህ አድርጋ ታሰፋለች። በጣም የሚገርም እንጀራ ነው። በቃ አዶ ነው። እኔ ልጆቼ በጣም ታድለዋል። እኔም ደግሞ ታድያለሁ ማለት ነው። እንደዚህ አይነት እንጀራ በቃ ኢትዮጵያ ነው በቃ እየኖርኩ ያለው የመሰለኝ። ኢትዮጵያ እየኖርኩ እየመሰለኝ በጣም እየተቸገርኩ ነው። እንደውም አሜሪካ ራሱ መሆኔን አንዳንዴ እየረሳሁት ነው። ያ ኢትዮጵያ ምግብ ነው እየተጠቀምን ያለ ነው። እንጀራው በጣም ምርጥ በመሆኑ ማለት ነው። ያ እና በጣም ያምራል። እና ደግሞ ቻናላችን ደግሞ ላይክ ኤንድ ሰብስክራይብ ያደረጋችሁ ብታሳድጉልን ለባለቤቴ ሞራል ስትሉ ማለት ነው። ለወደፊት ደግሞ የተለያዩ አይነት የወጥ የምግብ አሰራሮቹን ይዛ እንድትቀርብ ለባለቤቴ ሞራል ለመስጠት ላይክ ኤንድ ሰብስክራይብ ብታደርጓት በጣም ደስ ይለኛል። ቻናሏ ውብ ምግብ አሰራር ነው የሚለው ሰብስክራይብ ኤንድ ላይክ ኤንድ ሼር በማድረግ እንድትተባበሯት ነው። ይሄው በጣም የሚያምር እንጀራ ነው። በቃ እኔ በእውነት በጣም የሚያምር እንጀራ ነው ራሱ እንደምታዩት ማለት ነው። እና ቻናላችን የባለቤቴን ቻናል ላይክ ኤንድ ሰብስክራይብ አድርጉት። እንደምትወዱት እርግጠኛ ነን። ሌላ ቀን ደግሞ በሌላ አይነት ምግብ አሰራር በወጥ ሊሆን ይችላል፣ በተለያየ አይነት አሰራር እንደገና ደግሞ ይሄን የዚህን እንጀራ እንደዚህ ሆኖ እንዲወጣ ያደረገው የራሱ ፕሮሲጀር አለው። እንዴት አድርጋ ወደዚህ እንዳመጣችሁ ማለት ነው። እንዴት ሆኖ እንትን እንዳለ ፕሮሲጀር አለው። እሱን በቅደም ተከተል ፕሮሲጀሩን ጠብቃ ከአቦካኮ ጀምሮ አብሲት አጨማምሩ ለስንት ቀን እንደሚቆይ ፕሮሲጀሩን ጠብቃ ታስተላልፋለች ማለት ነው። ታስተላልፋለች። በሌላ ዩቲዩብ ጠብቁን። ባለቤቴን ደግሞ ላይክ ኤንድ ሰብስክራይብ አድርጓት። እቺን ትመስላለች። ላይክ ኤንድ ሰብስክራይብ በማድረግ ከአሜሪካ ከመጣች ገና 6 ወሯ ነው። በ6 ወሯ ነው እንግዲህ እንደዚህ አይነት እንጀራ በቃ ፈሰስ እያደረገች የምትንከባከበን ቤተሰቦቿን የምትንከባከበው እና በጣም እድለኛ ነን። ለእናንተም ደግሞ ይሄን አሰራር ለማወቅ ላይክ ኤንድ ሰብስክራይብ በማድረግ ቪዲዮዎች እንዲመጡ አድርጉ። ይሄን ይመስላል እንጀራው እንግዲህ